ያህዌ ይርኤ የእግዚአብሔር መግቦት። በሕይወት ፈተና፣ ጥርጣሬዎችና ተግዳሮቶች መካከል እግዚአብሔር ያየናል። እርሱ መልካም ከሆነስ ይህ ሁሉ ክፉ ለምን ይገጥመናል? ፍላጎቶቻችን እንዴት ይሞላሉ? በሕይወት ለመቆየት በቂ የሆነን ነገር አለን? አዎ፣ ያህዌ ይርኤ ለሁሉ በቂ ነው። ለመጀመሪያ ጊዜ በዘፍጥረት ምዕራፍ 22 ቁጥር 14 ለአብርሃም የተገለጠው ይህ ስም የእግዚአብሔርን ባህሪ አጉልቶ ያሳያል። ያህዌ ይርኤ የሚለው ስም ከዕብራይስጥ ቃላቶች የተገኘ ሲሆን ያህዌ ይህዋ ትርጉሙ ጌታ እና ይርኤ ማለትም ማየት ወይም መስጠት ማለት ነው። ስለዚህ ያህዌ ይርኤ ጌታ ይሰጣል ወይም ጌታ ያያል ተብሎ ሊተረጎም ይችላል። ይህ ስም የእግዚአብሔርን ሁሉን አዋቂነት፣ ሁሉን ቻይነትና ቸርነት ያመለክታል። ፍላጎቶቻችንን ሁሉ ለማሟላት ያለውን ችሎታና ፈቃደኝነት አጽንኦት ይሰጣል። መግቦተ እግዚአብሔርን በመረመርን ቁጥር የአምላካችንን ግርማና ቸርነት የሚያጎሉ ብዙ የመጽሐፍ ቅዱስ ትምህርቶችን፣ ስነ መለኮታዊ ግንዛቤዎችንና ተግባራዊ እንድምታዎችን እናገኛለን። የእግዚአብሔር ሉዓላዊነት የመግቦት መሠረት። የእግዚአብሔር ሉዓላዊነት መግቦትን አቅፎ የያዘ የባህሪው መሠረታዊ ገጽታ ነው። ሉዓላዊነቱ ዓለምን በመፍጠር ብቻ የተገደበ አይደለም። የተፈጠረውን ሁሉ በመደገፍ የተፈጠሩበትን ዓላማ የሚያስፈጽም እርሱ ነው። እርሱ ከሰው ልጆች ታሪክ የራቀ ተመልካች ሳይሆን የሰው ልጆች ታሪክ ባለቤት፣ ወደ ታቀደለት ግብ የሚያደርስ የፍጥረት ከያኒ ነው። ሁሉም አማኞች ስለ እግዚአብሔር መግቦት የራሳቸው ስነ መለኮታዊ መረዳት አላቸው። ምክንያቱም መጽሐፍ ቅዱስ በግልጽ እግዚአብሔር ሁሉን ነገር እንደሚገዛ ያስተምራል። ብዙ ክርስቲያኖች እግዚአብሔር የነገስታትን መመረጥ፣ ጦርነት፣ የተፈጥሮን ክስተት እና የዓለም ፍጻሜ የመሳሰሉ ትላልቅ ኩነቶችን እንደሚመራቸው ብቻ ያምናሉ። ነገር ግን በመጽሐፍ ቅዱስ የእግዚአብሔር መግቦት በዓለም ትላልቅ ክስተቶች ብቻ አንገድበው። ይልቅ በጉያ ውስጥ እስከሚወረወር ዕጣ ድረስ ትንንሽ ዝርዝሮችን እናነሳለን። ዕጣ በጉያ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 16 ቁጥር 33። ዕጣ ሲጣል ሙሉ በሙሉ ውጤቱ በዕድል ላይ የተመሰረተ ይመስላል። ነገር ግን እውነታው የዕጣው ውጤት እግዚአብሔር እንደወሰነው። ስለዚህም ዝቅ እስካለችው የሕይወታችን ነቁጣ ድረስ ያለ እርሱ መግቦት የሚፈጸም አንዳች የለም። ሁሉን ቻይ የሆነው እግዚአብሔር ኃይል፣ የማይመረመር ጥበብና ወሰን የሌለው ቸርነት በእርሱ መግቦት ውስጥ ይገለጣል። ይህም የሕዝቡን ሕይወት ጨምሮ በሁሉም የፍጥረት ዘርፎች ላይ የሚዘረጋውን የእግዚአብሔርን የመግቦት ስፋትና የተፈጥሮ ለመረዳት እንደ መሠረት ሆኖ ያገለግላል። መዝሙራዊው እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግሥቱ ሁሉን ትገዛለች መዝሙረ ዳዊት ምዕራፍ 103 ቁጥር 19 በማለት ይህንን እውነት አረጋግጧል። ይህ ሉዓላዊ አገዛዝ በሰው ልጅ ዋና በሚባል ታሪክ ውስጥ ብቻ የተገደበ ሳይሆን የሕይወታችን ጥቃቅን ዝርዝሮች ሁሉ የሚመራ ነው። የእኛ ጥቃቅን ውሳኔዎች፣ የምግብ፣ የልብስ ምርጫዎች የእርሱን ውሳኔዎች እንደማይሽሩ እናስብ። ነገር ግን ለትልልቅ ውሳኔዎችንስ? እነርሱም በፍጹም። ምክንያቱም እርሱ በመግቦቱ ትንሽ ነገሮች ብቻ ሳይሆን የሕይወት ትልልቅ ኩነቶችን ይመራል። እርሱ ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያፈልሳል፣ ነገሥታትንም ያስነሳል። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ትንቢተ ዳንኤል ምዕራፍ 2 ቁጥር 21። የዓለምን ፍጻሜ ለመምራት እንደ ነገሥታት ውሳኔ ትርጉም ያላቸው ሌሎች ትላልቅ ጥቂት ናቸው። የነገሥታት መነሳትና መውደቅ እግዚአብሔር ለሕዝቡ ያለው ዕቅድ እንዲሳካ እንደ እርሱ ሐሳብ በትክክል ከሚከሰቱት አስደናቂ ነገሮች ውስጥ አንዱ ነው። የእግዚአብሔር መግቦት ዕቅዱን ለማሳካት በሚያስደንቅ ጉዳዮች ውስጥ ይሠራል ማለት በዕለት ተዕለት ጉዳዮች ላይ ነገሮችን የሚቆጣጠር ከሆነ ብቻ ነው። ሁሉም ነገር የሚሆነው በምክንያት ነው። ምክንያቱም እግዚአብሔር ሁሉን ነገር እንዲሆን በምክንያት ይመራል።
በሰው ኃላፊነትና በእግዚአብሔር ሉዓላዊነት መካከል ያለው ግንኙነት ረቂቅ ምስጢር ከሆኑ የመጽሐፍ ቅዱስ ትምህርቶች አንዱ ነው። በእርሱ መግቦትና በሰው ውሳኔዎች መካከል ይህ ግንኙነት አያው በዮሴፍ ታሪክ ውስጥ የመጋቢ አምላክ ውበት በግልጽ መንገድ ተብራርቷል። ዮሴፍ በወንድሞቹ ጥቃትና በግብፅ ባርነት ዘመን በአሰሪዎቹ ቢገለልም እግዚአብሔር በጥበብ ከክፉ ላይ መልካም ሊያወጣ እንደሚችል ምሳሌ ሆነ። በፈርዖን ሕልም ትርጉም የተገለጠው ጥበብ፣ ከግዞት ቤት ወደ ግብፅ ልዑል አለቃነት የሄደበት መንገድ፣ ከ7 ዓመት ጥጋብ በኋላ በራቡ ዓመታት ሕዝቡን ለማዳን የአምላክ ቅድመ ውሳኔ ነበር። ይህ ተስፋ የተሞላው ዓላማ እስራኤልን ወደ ተስፋይቱ ምድር ለማስገባት ለአብርሃም የተሰጠውን ተስፋ ቃል ለመፈጸም ነበር። በዚህ ውስጥ የሰው ክፉ ፈቃድ እግዚአብሔር አይሁድን ለማዳን መሳሪያ አድርጎ የሰራበትን ትልቅ ጥበብ እንመለከታለን። ዮሴፍም እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። ዘፍጥረት ምዕራፍ 50 ቁጥር 20 በማለት ሁሉም በመግቦት አምላክ መልካም እንደሆነ ያስተውላል። ያህዌ ከሰው ልጆች ታሪክ የራቀ ወይም በኃይል ፈቃዱን የሚፈጽም አይደለም። የሰውን ፈቃድና የተፈጥሮን ክስተቶች በጥበብ በመቆጣጠር የማዳን ዕቅዱን በክርስቶስ ውስጥ የሚያሳካ ሉዓላዊ አምላክ ነው። ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። ወደ ሮሜ ምዕራፍ 11 ቁጥር 36 የሚለው ቃል እንደሚያሳየው እያንዳንዱ የሰው ልጅ ውሳኔ ወይም የተፈጥሮ ፍሰት የእግዚአብሔርን ገዥነት በማያሻማ ሁኔታ የሚያንጸባርቅ ሲሆን ሁሉም ነገር ከእግዚአብሔር የተገኘ በእግዚአብሔር ተደግፎ እና ለእግዚአብሔር ክብር እንዲሆን የሚመሩ ናቸው። ለምን? በያህዌ ይርኤ ማመን አለብን። በያህዌ ይርኤ መታመን ለአማኙ ብዙ ጥቅሞች ያስገኛል። የመጀመሪያው እግዚአብሔር ሁሉን ነገር እንዲቆጣጠርና እቅዶቹ ሁሉ ጊዜ መልካም እንደሆኑ በመገንዘብ በእግዚአብሔር ሉዓላዊ ላይ ጥልቅ መተማመን ያሳድጋል። ሁለተኛው ግራ በመጋባትና ጽልመት በዋጠው ሕይወት ውስጥ እንኳ እግዚአብሔር ሁሉንም ነገር ለጥቅማችን እየሰራ መሆኑን ስለምንረዳ በመከራ ውስጥ ትዕግስት እንዲኖረን ያበረታታል። በመከራ መታገስ የመንፈስ ፍሬ ነው። ደግሞም እርሱ የመልካም ነገሮች ሁሉ ምንጭ መሆኑን በመገንዘብ በብልጽግና ውስጥ በምስጋና እንሞላለን። በመጨረሻም ሁሉ በሁሉ ከሆነው አምላክ እጅ ውጭ የሆነ ወደፊትም የሚሆን አንዳች ነገር የለም። ስለዚህ እግዚአብሔር እንደተናገረው በክርስቶስ ሊያካፍለን የገባልንን የዘላለም ርስት ሊፈጽም እያንዳንዱን የዓለምን ታሪክ እንደሚቆጣጠረው በማመን በተስፋችን እርግጠኞች እንሆናለን። በያህዌ ይርኤ ስንታመን ባለን እንረካለን። ስላልተቀበልነው ከማማረር ይልቅ በምስጋና እንሞላለን። የተቀበልነውን ሁሉ የተቀበልነው በቸሩ ረድኤት ነው እንጂ መች በእኛ ብርታት ሆነና። በመግቦት የመደገፍ ሕይወት በጸሎት ጎልቶ ይታያል። በጸሎቱም ሁሉን በእኛ ከመሸከም ይልቅ በእግዚአብሔር ላይ መጣልን እንማራለን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7። በመግቦትና በጸሎት መካከል ያለው ግንኙነት ሰብአዊ ንጉሥ 2 ወይም 3 ሰዎችን በአንድ ጊዜ ማዳመጥ ይችላል። ነገር ግን ብዙዎችን ማዳመጥ አይችልም። እግዚአብሔር እንዲህ አይደለም። ምክንያቱም ሁሉም ሰው ወደ እርሱ ይጸልያል፣ እርሱ ደግሞ ሁሉን በአንድ ጊዜ ያደምጣል። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። መዝሙረ ዳዊት ምዕራፍ 145 ቁጥር 18። እግዚአብሔር የምንለምነውን ሁሉ ለኛ ለማይችሉ ቢመስልም ሊፈጽም ይችላል። እርሱ ጸሎትን የሚሰማ የሚመልስ፣ በሕዝቡም ጸሎት የሚደሰት አምላክ ነው። ስለዚህ በመጸለይ በእግዚአብሔር ሉዓላዊነት ላይ ያላችሁን መታመን አስተውቁ። ጸሎት በእግዚአብሔር የአድኖት ዕቅድ ውስጥ የምንሳተፍበት ቁልፍ መንገድ በመሆኑ በመግቦትና በጸሎት መካከል ያለው ግንኙነት መረዳት አስፈላጊ ነው። ጸሎት በእግዚአብሔር ሐሳብ
የምናስቀይርበት መንገድ አይደለም። ይልቁንም አስቀድሞ የወሰናቸውን ነገሮች እንዲፈጽም መጠየቅ ነው። ይህም ማለት በጸሎት ምክንያት እግዚአብሔር ያላሰበውን እንዲፈጽም አናደርግም። ይልቅ ፈቃዳችንን ከእርሱ ዕቅድ ጋር እናስተካክላለን። በያዌ ይርኤ ስም የተቀረጸው የአድኖት ትምህርት የአምላካችንን ግርማ እና ቸርነት አጉልቶ ያሳያል። ምድር ብትናወጥ፣ ተራሮች ከስፍራቸው ተነስተው ቢሄዱ፣ አእላፍ ሕዝብ ቢከቡኝ፣ የምበላውን ባጣ፣ በግፍ ምድር ብቀመጥ ክፉን አልፈራም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። መዝሙር 123 ቁጥር 1። የአድኖት አስተምሮ የሚያመለክተው ተቃራኒ እውነት የእግዚአብሔር ፍርድ ነው። እግዚአብሔር በአንተ ላይ ከሆነ ማን ከሱ እጅ ሊያድን ይችላል? ንስሐ የማትገባ ኃጢአተኛ ከሆንክ የመግቦት አምላክ ጠላት እንደሆንክ አስብ። አንተ የእርሱን አባትነት ሉዓላዊነት አታምንም። ነገር ግን በራስ ሐሳብ አምላክን ማምለክ ትመርጣለህ። በጸሎት ጸጋውን ከመፈለግ ይልቅ በኩራት ትመካለህ። ምንም እንኳን በየቀኑ የእግዚአብሔርን አየር ብትተነፍስ፣ ውሃውን ብትጠጣም የሚያመሰግን ልብ የለም። እርሱ ቸርና መሐሪ ምሕረቱም የበዛ ነውና ወደ እርሱ ተመለስ። በእግዚአብሔር ጸጋ ቀድሞ ከምትመካበት ነገር በመራቅ ቸር አምላክ ላይ ተስፋ አድርግ። ንስሐ ባትገባ ሉዓላዊ ሥልጣኑን ተጠቅሞ ለዘላለም ይቀጣል። የእግዚአብሔር መግቦት የዕለት ተዕለት እውነት ነው። መጽሐፍ ቅዱስ የዴይዝም አምላክ አይገልጽም። እርሱም በአብዛኛው ግድ የማይሰጠው እና በፍጥረቱ ላይ ተሳትፎ የሌለው። ቅዱሳት መጻሕፍት የሚያቀርቡልን ቅርብ ከሆነው አንድ እውነተኛ አምላክ ጋር ነው። ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 ከፍጥረቱ ጋር በሁሉም ቦታ እንዳለ ብቻ ሳይሆን በፍጥረት ክስተቶችና የፍጥራኑ ውሳኔ ውስጥም እንዳለ በመግለጽ እርሱ ከፍጥረቱ የተለየ ሆኖ ይኖራል። ነገር ግን አትሳሳቱ፣ እጁ እነዚህን ነገሮች እየደገፈና እየመራቸው ነው። እርሱም ሁሉን ነገር እንደ ፈቃዱ ምክር እየመራ በልጁ በኢየሱስ ክርስቶስ ሁሉን ይጠቀልላል። ኤፌሶን ምዕራፍ 1 ቁጥር 11። ኢየሱስ ክርስቶስ የሚለው የፍቅር ቃል እጅግ የተወሳሰበውን የመላ ዓለምን ታሪክ ወደ ሙላት የሚያመራ የሰማይ ጥበብ ነው።